السلام عليكم ورحمة الله وبركاته. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، ባለፈው ደርሳችን ሱረት ናዚዓት እስከ ቁጥር 25 ድረስ ተመልክተን ነበር። ዛሬ ከ26ኛው ተፍሲራችንን እናነሳለን ማለት ነው ኢንሻአላህ ተዓላ። أعوذ بالله من الشيطان الرجيم. إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك ضحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم. نعم. قول الله عز وجل: إن في ذلك لعبرة لمن يخشى كأصلبنا አንቀጾች ጋር ተያያዥነት ያለው ነው። ባለፈው هل أتاك حديث موسى إذ ناداه ربه بالوادي المقدس طوى فأخذه الله نكال الآخرة والأولى እስከሚለው አይተን ነበር። አላህ ሱብሓነሁ ወተዓላ ስለ ሙሳ ዓለይሂ ሰላም ለፊርዓውን ሂዶ እንደገሰጸው እንደመከረው፣ ነገር ግን ፊርዓውን ምክሩን ሊቀበል ይቅርና ከዛ አልፎ አነ ረቡኩሙል አዕላ እኔ ታላቁ ጌታችሁ ነኝ፣ ከኔ በላይ ጌታ የለም እስከ ማለት ደረሰ። ይህ አባባል ከዚህም በፊት ያለው ማ ዐሊምቱ ለኩም ሚን ኢላሂን ገይሪ፣ ከኔ ውጪ ለእናንተ አምላክን አላውቅላችሁ፣ አምላካችሁ እኔ ብቻ ነኝ እስከ ማለት ድረስ ደረሰ። ከአፈር ከጭቃ ተፈጥሮ አላህ ሱብሓነሁ ወተዓላ የሚቆጣጠረው በፈለገው ሰዓት የሚያጠፋው ደካማ ፍጡር መሆኑን እያወቀ በኩራትና በትዕቢት ይህንን አለ። ይህንን በሚል ሰዓት ፈአኸዘሁ ላሁ ነካለ ልአኺረቲ ወልኡላ። አኸዘሁ ላህ አላህ ሱብሓነሁ ወተዓላ አደገኛ አያያዝን ያዘው፣ አደገኛ ቅጣትን ቀጣው። ነካለ ልአኺረቲ ወልኡላ መማሪያ የሆነ መገሰጫ የሆነ ቅጣት ሊልአኺረቲ ወልኡላ። አልአኺረቲ ወልኡላ የሚለው ከተፍሲሮች ውስጥ ባለፈው እናሳለፍ ነው ለመጀመሪያ ንግግሩና መጨረሻ ላይ ለተናገረው ንግግር ማለት ነው። አንደኛው ተፍሲር ይህ ነው። መጀመሪያ ላይ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ ብሎ ነበር። በድጋሚ ደግሞ አነ ረቡኩሙል አዕላ ብሏል። እነዚህ ሁለት ንግግሮች መቀጫ የሆነ አደገኛ አያያዝን ያዝነው ማለት ነው። ወከዛሊከ በዱንያም በአኽራም አደገኛ የሆነ ቅጣትን ቀጣ ነው በሚልም ተፈስሯል። እንዲሁም ደግሞ በእሱ ጊዜ ለነበሩትም ከሱ በኋላ ለሚመጡ ሰዎችን መማሪያ የሆነ አደገኛ አሳማሚ ቅጣትን ቀጣ ነው ማለትም ተብሏል። ካለ በኋላ አላህ ሱብሓነሁ ወተዓላ ኢነ ፊ ዛሊከ ለዕብረተን ሊመን የኽሻ፣ ኢነ ፊ ዛሊክ በዚህ ውስጥ በዚህ የፊርዓውን ታሪክ ውስጥ ፊርዓውን በመተበቱ በመኩራቱ በመጥገቡ ምክንያት መቅጣታችን ለዕብረተን ሊመን የኽሻ ትምህርት አለው። ትምህርት ያዘለ ታሪክ ነው የፊርዓውን ታሪክ። ሊመን የኽሻ ረበሁ ጌታውን ለሚፈራ ሰው ማለት ነው። ይገሰጻል፣ ድንበሩን አያልፍም፣ ለአላህ ሱብሓነሁ ወተዓላ ታዛዥ ተገዥ ይሆናል።
ማንኛውም ያለፉ ታሪኮች አላህ ስብሓነሁ ወተዓላ ቁርአን ላይ የሚቀሱስልን የሚተርክልን ለምንድነው? ለዒብራ ለመማር ከዛ ትምህርት እንድንወስድና መልካሙን ነገር እንድንፈጽም መጥፎን ነገር ደግሞ እንድንርቅና እንድንጠነቀቅ ከፊርዓውን ታሪክ እንደ ፊርዓውን መተበት እንደማያዋጣ የሱም መንገድ መከተል በዱንያም በአኸራም መዋረድ መሆኑን አላህን ስብሓነሁ ወተዓላ መፍራትና ነቢያትን መከተል ደግሞ የክብር መንገድ መሆኑን እንማርበታለን ማለት ነው። ثم قال ربنا عز وجل أأنتم أشد خلقا أم السماء بناها رفع سمكها فسواها إلى آخر الآية በእነዚህ አያቶች አላህ ስብሓነሁ ወተዓላ ሰው ልጅን ከገደለ በኋላ ዳግም መቀስቀስ ለሱ እጅግ በጣም ቀላል ምንም ማይከብድ መሆኑን የሚያስተምርበት ንግግሮቹ ናቸው። አላህ ስብሓነሁ ወተዓላ ወሁወ አልኸላቁል ዐሊም የፈለገውን ለመፍጠር ምንም ይቸግር አይደለም። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ማንኛውም ነገር ማድረግ ሲፈልግ ሁን ብቻ ነው የሚለው። ሁን ሲለው ይሆናል። ምንም የሚሳነው የሚከብደው ነገር የለም። ታዲያ የሰው ልጅን መፍጠር ከባድ አይደለም። ከፈጠራቸው በኋላ ደግሞ ዳግም ከሞቱ በኋላ መቀስቀስ ምንም የሚሳነው የሚከብደውና የሚያስቸግረው ነገር አይደለም። ይህንን ማወቅ ከፈለጋችሁ አአንቱም አሸዱ ኸልቀን እናንተ ናችሁ ከባዱ ፍጡር በመፍጠር በኩል አስቸጋሪ ከባድ ማለት እናንተ ናችሁ። አሚሰማ ወይስ ሰማይ ሰማያትን መፍጠር ነው የሚከብደው ወይስ ሰዎችን? ሁለቱም ለአላህ ስብሓነሁ ወተዓላ ያው ናቸው። ሁለቱም ገር ናቸው። ሁለቱም ቀላል ናቸው። በእኛ እይታ ግን ሰማይ፣ ምድር፣ ተራሮች እነዚህ ግዙፍ የሆኑ ፍጥረቶችን መፍጠር ሰው ልጅን ከመፍጠር የበለጠ ከባድ ነው አይደለ? ታዲያ እኛ እኮ ማለት ሰማያትን የፈጠርን ተራሮችን፣ ምድርን፣ ሌሎችን ከባድ ፍጡሮችን የፈጠርን እናንተ ደካማ ፍጡሮች ከሞታችሁ በኋላ መቀስቀስ እንዴት ሊሳነን ይችላል? እንዴት ሊከብደን ይችላል? እያለ አአንቱም አሸዱ ኸልቀን አም ሰማ እናንተ ናችሁ ከባድ ፍጥረት ወይስ ሰማይ? የትኛው? አላህ ስብሓነሁ ወተዓላ በሌላ አያ ለኸልቁ ሰማዋት ወልአርድ አክበሩ ሚን ኸልቂ ናስ ይላል። ሰማያትና ምድርን መፍጠር ሰዎችን ከመፍጠር የበለጠ የከበደ የገዘፈ ነው ይላል። ለሱ ለአላህ ስብሓነሁ ወተዓላ ሁሉም ቀላል፣ ምንም የሚሳነው የሚያቅተው ነገር የለም። በናሃ ሰማያትን ገነባት አላህ ስብሓነሁ ወተዓላ አሳምሮ ከፍ አድርጎ በከዋክብቶች አጊጦ ገነባት ሰማይ ላይ። ረፈዐ ሰምከሃ ጣሪያውንም ከፍ አደረገ። ሰማይን የሰማይን አካል ማለት ነው ከፍ አደረገ። ፈሰዋሃ አስተካከላትን አሳመራትን ያለምንም ምሰሶ ቀጥ አድርጎ አቆመ። ሰማይን በከዋክብቶች አጊጦ አስደማሚ ፍጡር አድርጎ አላህ ስብሓነሁ ወተዓላ ሰራው። ታዲያ ይህንን የሰራ ጌታ እንዴት ሰው ልጅ ከሞቱ በኋላ መቀስቀስ ያቅተዋል ብላችሁ ታስባላችሁ? ይህ እሳቤ የደከመ አስተሳሰብ ነው። አላህ ስብሓነሁ ወተዓላ ምንም ያቅተው ነገር የለም እያለ ወአግጠሸ ለይለሃ አግጠሸ አظለመ አጨለመ ማለት ነው። ሌሊቱን አጨለመ አላህ ስብሓነሁ ወተዓላ ሌሊት ጨለማ እንዲሆን አደረገ። ወአኽረጀ ዱሓሃ እንዲሁም ብርሃኗንም የጠዋት ንጋቱንም አወጣ አላህ ስብሓነሁ ወተዓላ። እንግዲህ ፍጥረተ ዓለም ላይ ጨለማና ብርሃንን ፈጠረ ማለት ነው። አግጠሸ ለይለሃ ሌሊቱን ጨለማ አደረገ። ወአኽረጀ ዱሓሃ ንጋትን ብርሃንንም ደግሞ አወጣ። ብርሃንና ጨለማ አድርጎ በጨለማ ሰዓት ሰዎች እንዲያርፉ እንዲተኙ ከእንቅስቃሴ ከድካም እንዲገቱና ሰኪና እረፍት እንዲያገኙ አደረገ። ከዛ ያንን ጨለማ ደግሞ ገፎ ብርሃናማ ያደርግና
በዛ ብርሃናማ ምድር ላይ እንዲቀሳቀሱ የፈለጉት እንዲያደርጉ ነገሮች እንዲለዩ አደረገ። እነዚህ ሁሉ የአላህ ስብሓነሁ ወተዓላ ቻይነት፣ የእሱን ከባድነት፣ የእሱን ልቅና የበላይነት የሚያሳዩ ናቸው። ስለዚህ እሱ ምንም የሚከብደው ነገር የለም። ቃለ አላሁ ተዓላ ወልአርደ በዕደ ዛሊከ ደሓሃ፣ ምድርንም ከዚህ በኋላ ያኒ ሰማይን ከፈጠረ በኋላ ደሓሃ ዘረጋት፣ ምድርን ዘረጋት። ያኒ ፈጠራት አይደለም፣ ምድር የተፈጠረው ከሰማይ በኋላ አይደለም። ይህ አላህ ስብሓነሁ ወተዓላ ሱረት ፉሲለት ላይ በዝርዝር ያስቀመጠው ጉዳይ አለ። ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርደ ፊ የውመይኒ ወተጀዐሉነ ለሁ አንዳዳ ከሚለው አያ ጀምሮ ምድርን በሁለት ቀናት እንደፈጠረ ተናገረ። ከዛ በኋላ ሰማይን ثم استوى إلى السماء ብሎ ምን አለ? ፈቀራሁነ ሰብዐ ሰማዋት፣ ሰባት ሰማያት አድርጎ ፈጠራቸው ሰማያትን ይላል። ስለዚህ ምድርን ከፈጠረ በኋላ ነው ሰማይን የፈጠረው። ታዲያ እዚች ጋር ዛሂሩ በዕደ ዛሊከ ሲል ከሰማይ በኋላ ሲል ምድርን የፈጠረ ማለት አይደል፣ ደሓሃ ነው ያለው። ምድርን ዘረጋት። ምን አሉ ዑለማዎች? ሰማይን ፈጠረ ማነው? ምድርን ፈጠረ አላህ ስብሓነሁ ወተዓላ። ከዛ በኋላ ሰማይን ፈጠረ። ሰማይን ከፈጠረ በኋላ ምድርን ዘረጋት። መጀመሪያ የፈጠራትን ምድር ዘረጋት። ዘረጋት ማለት ምንድን ነው? ከዚህ አያ በኋላ ባለው አያ ተፈስሯል። ወልአርደ በዕደ ዛሊከ ደሓሃ ካለ በኋላ አኽረጀ ሚንሃ ማአሃ ወመርዓሃ፣ አኽረጀ ሚንሃ ከምድር አወጣ፣ ማአሃ ውሃዋን፣ ወመርዓሃ እንዲሁም ደግሞ ግጦሿን ማለት ነው። ምድር ላይ የሚበቅሉ ሳር ቅጠላ ቅጠሎችን፣ እነዚህን ነገሮች ከምድር አወጣ ማለት ነው። ስለዚህ ደሓሃ ማለት ምድርን ዘረጋት ማለት ምድር ውስጥ ያሉ ኩኑዞችን፣ ምድር የደበቀቻቸውን ንብረቶች አላህ ስብሓነሁ ወተዓላ አወጣ ማለት ነው። ይህ የሆነው ሰማይ ከተፈጠረ በኋላ ነው። መጀመሪያ አላህ ስብሓነሁ ወተዓላ ምድርን ፈጠረ፣ አልዘረጋትም። ምድርን ከፈጠረ በኋላ ሰማይን ፈጠረ። መልሶ አላህ ስብሓነሁ ወተዓላ ሰማይን ከፈጠረ በኋላ ምድርን ዘረጋት ማለት ነው። ዘረጋት ማለት ቅድም እንዳልኳችሁ በሚቀጥለው አያ ተፈስሯል። አኽረጀ ሚንሃ ማአሃ ወመርዓሃ፣ ውሃዋንና ግጦሿን አወጣ ማለት ነው። ወልጂባለ ተራሮችንም እንደዚሁ አርሳሃ አጸናቸው፣ ምድር ላይ ጭቃ ላደረጋቸው። ምድር እንዳይንቀጠቀጥ እንዳይርገበገብ ለሰዎች ኑሮ ምቹ እንዲሆን በተራሮች ነው አላህ ስብሓነሁ ወተዓላ ያጸናት፣ ምድርን ያጸናት ማለት ነው። ይህ ሁሉ ያደረገው አላህ ስብሓነሁ ወተዓላ መታዕን ለኩም፣ እናንተ መጠቃቀሚያ እንዲሆን ዘንድ ነው። ዱንያ ላይ እንድትጠቃቀሙ በፈለጋችሁት መልኩ ዱንያ ላይ የፈለጋችሁትን እንድታደርጉ፣ እንድትበሉ፣ እንድትጠጡ፣ እንድትተኙ፣ እንድትነሱ፣ እንድትንቀሳቀሱ፣ ፈለጋችሁትን እንድትዘሩ፣ እንድታበቅሉ፣ ፈለጋችሁትን እንድታመርቱ፣ ፈለጋችሁበት መልኩ እንድትበለጽጉ የተከለከለው አላህ ስብሓነሁ ወተዓላ ለእናንተ ጎጂ ስለሆነ የከለከላችሁን ሲቀር ከዛ ውጪ በሐላሉ እንድትጠቃቀሙ፣ እንድትደሰቱ፣ የዚህ የዱንያ ጊዜ እስኪያበቃ ድረስ እንድትጠቃቀሙበት ነው ይላል። መታዕን ለኩም እናንተ መጠቃቀሚያ እንዲሆን ዘንድ፣ ወሊአንዓሚኩም ለእንስሶቻችሁም እነዛው እንስሶቻችሁም አላህ ስብሓነሁ ወተዓላ ካበቀለው እንዲግጡ፣ ከውሃ እንዲጠጡ፣ እንዲጠቃቀሙ፣ እነሱም ተጠቃቅመው ሰዎችን ሊያገለግሉ ማለት ነው። ለዚሁ ነው ይህን ሁሉ ያደረገው አላህ ስብሓነሁ ወተዓላ። በዚህም አላህን ስብሓነሁ ወተዓላ ልታመሰግኑት፣ እሱ ያለላችሁን ጸጋ ልታውቁለት ይገባል። ልትክዱበት ይቅርና ማለት ነው። አላህ ስብሓነሁ ወተዓላ የሚካድበት ጌታ አይደለም፣ የሚደፈር ጌታ አይደለም። ልናከብረው፣ ልናልቀው፣ ዘወትር ጧትና ማታ ልናወድሰው የሚገባ ጌታ ነው። ምክንያቱም አላህ ስብሓነሁ ወተዓላ ሀያል፣ ቻይ፣ ሁሉን ነገር ሰሪ ነው። ሁሉን ነገር ሰሪ ሆኖ ደግሞ ለሰው ልጆች በተለያየ ጸጋዎች የሚያጣቅም፣ ለሰዎች የሚያስፈልጋቸውን ነገር ሁሉ የሚያሟላ ጌታ ነው። ስለዚህ ሁልጊዜ ሊመሰገን ይገባል። በሰላት፣ በስጁድ፣ በልባችን፣ በምላሳችን፣ በአካላችን
በመላ ሁኔታችን ሁሌ ልንዘክረው፣ ልናውሰው፣ ልናመሰግነው የሚገባ ጌታ ነው ማለት ነው። فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. قال الله عز وجل: فإذا جاءت الطامة الكبرى فإذا جاءت يمتأت جزي الطامة الكبرى أدقينيا وبتأم كفتينيا هنا معت يعني يوم القيامة مالته. قاله ابن عباس: سميت بذلك لأنها تطم على كل أمر هائل مفضع. ማንኛውም አደገኛ አስፈሪ አስደንጋጭ የሚባልን ነገር ሁሉ የሚያስንቅ ሁሉንም አደጋ የሚበልጥ አደጋ ማለት ነው። ይህ የውመል ቂያማ አደገኝነት አደጋዎችን ሁሉ የሚገዝፍ ነው። አስደንጋጭ ነገሮችን ሁሉ የሚበልጥ ነው። እጅግ በጣም አስፈሪ አደገኛ ዕለት ነው። ያ ዕለት በሚመጣ ሰዓት ይላል አላህ ሱብሓነሁ ወተዓላ فإذا جاءت الطامة الكبرى تلقى عدقا تلقى معات بمتمتع ساعات يوم يتذكر الإنسان ما سعى الزاني سوج يتذكر يستوسل الإنسان سوج ما سعى يلفبتن يتجبرتن ለዚህ ከባዱ ቀን ያሳለፉትን ያስታውሳሉ ማለት ነው። ሰዎች እዚህ ዱንያ ላይ ለዛ ከባዱ ቀን እንዲዘጋጁ፣ እንዲለፉ፣ እንዲተገብሩ ነው የተፈጠሩት ማለት ነው። ለዛ ቀን ነፍስያቸውን ተቆጣጥረው የሸይጣንን ቀዳዳ እየዘጉ ለዛ ቀን የሚበጃቸውን ሰርተው ለፍተው ካሳለፉ አላህ ስብሓነሁ ወተዓላ ያመሰግናቸዋል። ወካነ ሰዕዩሁ መሽኩረን የዛኔ ልፋቱ ተመስገኝ የሆነ አላህ ስብሓነሁ ወተዓላ አመስገኝ ጌታ ስለሆነ ማለት ነው። በሰዎች ስራ ተጠቃሚ ስለሆነ አይደለም፣ ጀነትን የሚሞላለት ስላጣ አይደለም። አላህ ስብሓነሁ ወተዓላ ሰጪ ስለሆነ ለጋስ ስለሆነ መስጠትን ስለሚወድ ነው እንጂ የሰው ልጆች አላህን ስላመለኩ ቅንጣት ያህል አይጠቀሙ። አላህን ስብሓነሁ ወተዓላ ስላላመለኩ ስላመፁ ቅንጣት ያህል አይጎዳም ጌታችን። ሐዲስ አልቁድስ ላይ ያ ዒባዲ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አጥቃ ቀልቢ ረጁሊን ዋሒድን ሚንኩም ማ ዛደ ዛሊከ ፊ ሙልኪ ሸይአን። ባሮቼ ሆይ ከመጀመሪያ እስከ መጨረሻችሁ አጋንንቶቻችሁም ሰዎቻችሁም እጅግ በጣም አላህን በሚፈራ ልብ ውስጥ እጅግ በጣም ተቅይ በሆነ ልብ ውስጥ ሆናችሁ አላህን ብታመልኩ ከኔ ስልጣን ቅንጣት ታህል አትጨምሩም አለ አላህ። ወለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀሪ ቀልቢ ረጁሊን ዋሒድን ሚንኩም ማ ነቀሰ ሚማ ዒንዲ ሸይአን። በጣም አደገኛ ወንጀለኛ አመፀኛ በሆነ ልብ ውስጥም ተሰብስባችሁ እኔን ብታምፁ ጠዋትና ማታ ወንጀልን ብትሰሩ
እኔ ዘንድ ካለው ስልጣን ቅንጣት ታህል አትቀነሱም። ያ ዒባዲ ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም ثم أوفيكم إياها እናንተ የሰራችሁትን ስራ ቁጥሬ ሰብስቤ መዝግቤ ነው ማስቀምጥላችሁ። ከዛ የውመል ቂያማ ወደ እኔ ስትመጡ የስራችሁን ውጤት ነው የምሰጣችሁ። ፈመን ወጀደ ኸይረን ፈሊየሕመድላህ መልካምን ውጤት ያገኘ ሰው አላህን ያመስግን። ምክንያቱም አላህ ስብሓነሁ ወተዓላ ወፍቆት ነው። እሱ ባይወፍቀው እሱ ባያግዘው ኖሮ መልካም መሆንን አይችልም ነበር። ወመን ወጀደ ገይረ ዛሊከ ከዚህ ውጭ አስከፊ ውጤትን ያገኘ ሰው ደግሞ ፈላ የሉመነ ኢላ ነፍሰሁ ነፍሱን እንጂ ማንንም እንዳይወቅሳል። በማንም ማሳበብ የለብህም፣ በማንም ማመካኘት የለብህም። ነፍስህን ራስህን ብቻ ውቀስ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ለዛ ቀን ለአደገኛው ቀን የሰራ ሰው ተጠቃሚ የሚሆነው እሱ ራሱ ነው። ያንን ቀን የዘነጋ ይህንን አደገኛ ቀን ዘንግቶ በዚህ ቅጽበታዊ ዱንያ ተሸንግሎ ስሜቱን የተከተለ ደግሞ የሚጎዳው እሱን ራሱን ነው ማለት ነው። የውመ የተዘከሩ ልኢንሳን የዛኔ ሰዎች ያስታውሳሉ ማሳዐህ የለፉበትን የሰሩትን ያከማቹትን ስራ። ወቡሪዘት ልጀሒሙ ሊመን የራ ቡሪዘት ይፋ ትሆናለች ደግሞ አልጀሒም አደገኛው ጀሃነም የኩፋሮች የአመፀኞች መታሰሪያና መቀጫ የሆነው አገር ጀሒም ይፋ ይሆናል። ሊመን የራ ለሚያየው ሁሉ ይፋ ይሆናል። ፈአማ መን ጠጋ የዛኔ ሰዎች በሁለት ይከፈላሉ። ሁለት ቡድን ነው የሚሆኑት። አንደኛው ቡድን ፈአማ መን ጠጋ ዱንያ ላይ ማለት ነው በትዕቢት አላህን አላመልክም አሻፈሬም ብሎ በጥጋብ አላህን ያመፀ ሰው ጠጋ ማለት ድንበር ያለበት በኩራትና በትዕቢት የተሰጠውን ኃላፊነት ያልተወጣ ከዛም አልፎ አላህን የተዳፈረ ማለት ነው። እንዲህ አይነቱ ሰው ወአተረ አልሐያተ አዱንያ የዱንያን ህይወት ያስበለጠ አፈረ ማለት ያስቀደመ ያስበለጠ ዱንያ ይሻለኛል ብሎ በዱንያ እንደፈለግኩ ልሁን ብሎ አኸራን የዘነጋ ማለት ነው። አልሐያተ አዱንያ የዱንያን ህይወት አሁን ያለንበትን ዓለም ቅጽበታዊ ጠፊ የሆነውን ዓለም ለፈተና ለስራ የተፈጠርንበትን ዓለም ነገር ግን ስራን ትቶ ተዘናግቶ ስሜቱን በመከተል ሸይጣንን በመታዘዝ አላህን ስብሓነሁ ወተዓላ በማመፅ ዱንያ ላይ ብቻ ነው እንደፈለግኩኝ መኖር ያለብኝ አኸራ የሚባል የለም ብሎ አኸራን ዘንግቶ ዱንያን የመረጠ ሰው ፈኢነል ጀሒመ ሂየል መእዋ እንዲህ አይነቱ ሰው አልጀሒም አደገኛው እስር ቤት ጀሃነም ሂየ አልመእዋ መእዋሁ መኖሪያው መጠጊያው ማደሪያው መዋያው ጀሃነም ይሆናል። ጀሃነም ውስጥ ከስር እሳት፣ ከላይ እሳት፣ ከቀኝ እሳት፣ ከግራ እሳት፣ ከፊት እሳት፣ ከኋላ እሳት በእሳት ተከቦ ይኖራል ማለት ነው። ያንን እሳት ደግሞ ሁሌ ስለሚኖርበት እየለመደው የሚሄደው አይደለም። ግልጽ ነው አይደለም? የጀሃነም እሳት ሁሌ ስለምትኖርበት ከዛ ውጭ ሌላ አማራጭ ስለሌለ ምትለምደው ነገር አለ። ነገር ግን ኩለማ ነضጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየذوቁ العذاب ሰውነታቸው በእሳት ከስሞ በስሎ ባለቀ ቁጥር አዲስ ቆዳ እንቀይርላቸዋለን። ሊየذوቁ العذاب እንደገና እንደ ቅምሻ በአዲስ መልክ እንዲቀጡ ማለት ነው። ጀሃነም የሚለመድ አይደለም። ዱንያ ላይ ማንኛውም መከራና ስቃይ የትኛውም ችግርም ረሃብም የትኛውም ነገር ይለመዳል ከጊዜ በኋላ። በተለይ ከዛ ውጭ ምንም አማራጭ እንደሌለው ሲያውቅ አንድ ሰው ያንን ነገር ያጣጥማል። በቃ ከዛ ውጭ አማራጭ የለውም።
አኺራ ላይ ግን የአላህ ስብሓነሁ ወተዓላ ቅጣት ጀሃነም የሚለመድ አይደለም። ስለዚህ የዱንያን ህይወት ማስበለጥ የለብንም ማለት ነው። ዱንያ ላይ ስሜታችንን ገተን የሸይጣንን ቀዳዳ ዘግተን ጌታችንን ታዛዥ መሆን አለብን ማለት ነው። ምክንያቱም የጀሃነም ቅጣት አደገኛ ቅጣት የማይለመድ የማይወጣበት ከተገባበት የማይወጣበት በኩፍር በኒፋቅ በሽርክ የገባበት መቼም አይወጣም። ከዛ ውጭ በሆነ ወንጀል የገባ ከሆነ ደግሞ አላህ ስብሓነሁ ወተዓላ የፈለገውን ያህል ቀጥቶ ያወጣዋል። ነገር ግን ለደቂቃ ጀሃነም ውስጥ መቀጣት ቀላል አይደለም። የነበርንበት ዱንያ ላይ የነበርንበትን ኒዓሞች ጸጋዎች ሁሉ የሚያስረሳ ቅጣት አደገኛ ቅጣት። ፈአማ መን ጠጋ የጠገበ ድንበር ያለፈ ወአሰረ አልሐያተ ዱንያ የዱንያን ህይወት የመረጠ ሰው ለአኺራ ያልሰራ ፈኢነ አልጀሒመ ሂየ አልመእዋ መኖሪያው ጀሃነም ይሆናል። ሁለተኛው ቡድን ወአማ መን ኻፈ መቃመ ረቢህ ወነሀ ነፍሰ ዐኒል ሀዋ። አማ መን ኻፍ የፈራ ሰው ጌታውን የፈራ የተጠነቀቀ የእሱን ቅጣት ከወዲሁ የሰጋ ወአማ መን ኻፈ መቃመ ረቢህ ጌታው ዘንድ መቆምን ይፈራ ጌታው ዘንድ ሲቆም እንዳይዋረድ በስራው እንዳይዋረድ ባጠፋው ጥፋት እንዳይዋረድ ሰግቶ ማለት ነው። ገና ካሁኑ የተዘጋጀ ማለት ገና ካሁኑ ጌታዬ ዘንድ ስቀር ማፈር የለብኝም አላህ ሱብሓነሁ ወተዓላ ሲጠይቀኝ የምመልሰው መልስ መኖር አለበት ብሎ ገንዘቡ ላይ ቤተሰቦቹም ላይ አኽላቁ ላይ አቂዳው ላይ እያንዳንዱ አላህ ሱብሓነሁ ወተዓላ ያዘዘው ነገር ላይ ቀጥ ብሎ የተገኘ ማለት ነው። ወአማ መን ኻፈ መቃመ ረቢህ ወነሀ ነፍሰ ነፍሱንም የከለከለ ዐኒል ሀዋ ዐን ሀዋሃ ከስሜቷ ማለት ነፍስ ስሜት እንዳትከተል አላህ ሱብሓነሁ ወተዓላ ብቻ መልእክተኛውን ዓለይሂ ሰላቱ ወሰላም ብቻ እንድትከተል ያደረገ ሰው እንዲህ አይነቱ ሰው ዱንያ ላይ ስሜቱን የገታ ከወዲሁ ነገ የሚገጥመውን አላህ ፊት መቆም ፈርቶ የተዘጋጀ ሰው ፈኢነ አልጀነተ ሂየል መእዋ ለእንደዚህ አይነቱ ሰው ጀና ሂየል መእዋ መኖሪያ ይሆናል ማለት ጀነት ፊሃ ማላ ዐይኑ ረአት ሚነ ነዒም የአላህ ስብሓነሁ ወተዓላ ጸጋዎች አስደሳች ነገሮች ያሉባት ሰዎች አይተውት ከሚያውቁት ሁሉ የተለየ ልዩ ደስታ ያለበት ወላ ኡዙኑን ሰሚዐት ሰዎች ሰምተውት ከሚያውቁት ሁሉ የተለየ ጸጋ ያለበት ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልቦና ውል ብሎ ተስሎ ታስቦ ከሚያውቅ ጸጋ ሁሉ የተለየ እዛ ውስጥ መሰልቸት የለም፣ ማርጀት መታመም የለም፣ መድከም ምንም አይነት ጭንቀት ሽብር መጥፎ የሚባል ነገር የለም። ደስታ እስከ ጥግ ድረስ ነው ያለው። ከሁሉም የሚያስደስተው ደግሞ የጀነት ሰዎች ኹሉዱን ፈላ መውት ይባላሉ። ትዘወትራላችሁ እንጂ መሞት የለም ይባላል። እንደዚህ የሚያስደስታቸው ነገር የለም። ሰለፎች ውስጥ የጀነት ሰዎች በጣም በርካታ ዓመታት ኖራችሁ ከዛ በኋላ ትሞታላችሁ ቢባሉ ኖሮ ያዝኑ ነበር። የጀሃነም ሰዎች ደግሞ በጣም ረዥም ዓመት ተቀጣችሁ ከዛ በኋላ ትሞታላችሁ ቢባሉ ኖሮ ይደሰቱ ነበር። ምክንያቱም ምንድነው ኩሉ አቲን ቀሪብ ማንኛውም የሚመጣ ነገር ቅርብ ነው። መምጣቱ የማይቀር እስከሆነ ድረስ መጨረሻ ላይ የሚሞቱ ከሆነ የጀነት ሰዎችም ደስታቸው እንደዛው ይቋረጣል፣ የጀሃነም ሰዎችም ሀዘናቸው ይቋረጣል። ስለዚህ የጀሃነም ሰዎችም ሀዘናቸው እንዳይቋረጥ ኹሉዱን ፈላ መውት ሞት የሚባል የለም። ላ የዙቁነ አልመውተ ኢላ አልመውተተ አልኡላ አለ አላህ ሱብሓነሁ ወተዓላ። የመጀመሪያው ሞት እንጂ ሌላ ሞት አይቀምሱም አለ። ከዚህ ዱንያ ወደሚቀጥለው ዓለም የምንሸጋገርበት ሞት አለ። ያንን ሁሉም ይቀምሰዋል። ኩሉ ነፍስን ዛኢቀቱል መውት።
ከዛ በኋላ ግን መሞት የሚባል የለም። ሁለተኛው ዓለም ላይ መሞት የሚባል የለም። የጀሃነም ቤተሰቦች በሽርክ በኩፍር ምክንያት የጀሃነም ቤተሰብ የሆኑ ሰዎች ይዘወትራሉ እንጂ ጀሃነም ውስጥ አይሞቱም። የጀነት ሰዎች ደግሞ አንድ የጀነት ከገቡ በኋላ ዘወትር ይኖራሉ እንጂ መሞት የሚባል የለም ማለት ነው። ስለዚህ አሁን ዛሬ ባለህ እድል ከሁለቱ ሀገሮች አንዱን ምረጥ ነው። ላንተ የሚበጅህን ምረጥ። ዘወትር እሳት ውስጥ መኖር ነው የምትመርጠው ወይስ ዘወትር መደላላት፣ መጠቃቀም፣ መደሰት ነው የምትመርጠው? በምርጫ በፍላጎትህ በስራ ነው ጸጋ የምታገኘው። በስራ በጥፋትህ ምክንያት ነው ቅጣትም የሚከተልህ። ምንም እንኳን ጀነት የሚገባው አላህ ስብሐነሁ ወተዓላ እዝነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማንኛውም ሰው በስራው ብቻ ጀነት አይገባም። ነገር ግን ስራችን ግን ጀነት ለመግባት ምንድነው ሰበብ? ስራ ከሌለ ጀነት አይገባም። መልካም ስራ ከሌለ ጀነት አይገባም። አላህ ስብሐነሁ ወተዓላ ካዘነልህ ለመልካም ስራ ይወፍቅሃል እንጂ መልካም ስራ ሳሰራ ጀነትን አትወርስም። يسألونك عن الساعة أيان مرساها ሰዎች ይጠይቁሃል عن الساعة ስለ ሰዓቲቷ يعني ስለ قيام الساعة መች ነው ይሄ ቂያማ? መች ነው የሚከሰተው? أيان مرساها መች ነው መከሰቻዋ? መች ነው የምትሆነው ብለው ይጠይቁሃል። ፊማ አንተ ሚን ዚክራሃ አንተ እሷን ከአስታዋሾች አይደለህም። አንተ ቅያማን የምታስታውስ አይደለህም። ለስተ አንተ ሚመን የዝኩሩሃ አኸራን በዚህ ሰዓት ነው በዚህ ጊዜ ነው የሚከሰተው ብለህ የምትጠቅስ አይደለህም። ኢነማ ዒልሙሃ ዒንደ ረቢ ጌታችን ዘንድ ብቻ ነው ቂያመት ሰዓት የሚታወቀው ማለት ነው። እዛ ነው ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም ከጠየቃቸው ጥያቄዎች ውስጥ መተሳዓ ቂያማ መች ነው ብሎ ጠየቃቸው። ነቢያችን ሰለላሁ ዐለይሂ ወሰለም መልመስኡሉ ዐንሃ ቢአዕለመ ሚነ ሳኢል ተጠያቂው ከጠያቂው ይበልጥ አዋቂ አይደለም ማለት ነው። ጠያቂው አያውቅም፣ ስለዚህ ተጠያቂው አያውቅም ማለት ነው። ጅብሪል አያውቅም፣ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም አያውቁት። የትኛው ሚስጥረኛ የሚባል ለአላህ ስብሐነሁ ወተዓላ የቀረበ ባሪያ ቂያማ መች እንደሚከሰት አያውቅም። አላህ ስብሐነሁ ወተዓላ ብቻ ነው የሚያውቀው። ይሄ ከሙስሊሞች አቂዳ ውስጥ ነው። ሙስሊሞች የሚያምኑበት ጠንካራ እምነት ምንድነው? ቂያማ መች እንደሚከሰት ከአላህ ውጪ ማንም አያውቅም። ስለዚህ ከእንዲህ አይነት ጊዜ በኋላ ነው፣ ከእንዲህ ሺህ ዓመታት በኋላ ነው፣ በዚህ ጊዜ ነው ቂያማ የሚከሰተው፣ የዓለም ፍጻሜ በዚህ ጊዜ ነው የሚሆነው ብሎ የተናገረ ምንድነው? ቀጣፊ ነው። ማንንም ቂያማ በዚህ ሰዓት ነው የሚከሰተው ብሎ ማመን አይቻልም፣ ከአላህ ስብሐነሁ ወተዓላ ውጪ ማንም ስለማያውቀው ማለት ነው። ኢላ ረቢከ ሙንተሃሃ ወደ ጌታህ ነው ማብቂያዋ። ያኒ የቂያማን እውቀት ማብቂያው አላህ ዘንድ ነው። ያኒ አላህ ብቻ ነው የሚያውቀው ማለት ነው። ቂያማ መች ነው የሚከሰተው የሚያውቀው አላህ ስብሐነሁ ወተዓላ ብቻ ነው። ከዛ ውጪ ማንም ሊያውቅ አይችልም። ኢነማ አንተ እኮ ሙንዚሩ መን የኽሻሃ ሙንዚር ብቻ ነህ። ሙንዚር አስጠንቃቂ ማለት ነው። ስለ ቂያማ የሚያስጠነቅቅ ብቻ ነህ። መን የኽሻሃ የሚፈራትን ማለት ነው። ያኒ ነቢያችን ሰለላሁ ዐለይሂ ወሰለም ለሁሉም ቂያማን ያስጠነቅቃሉ። ነገር ግን በስነ ስርዓት የሚገሰጸው የሚፈራው የሚጠነቀቀው ግን ማን ነው? መን የኽሻ ረበሁ ጌታውን የሚፈራ ሰው ነው ማለት ነው። ኢነማ አንተ ሙንዚሩ መን የኽሻሃ አንተ እኮ ቂያማን የሚፈራትን የምታስጠነቅቅ ብቻ ነህ እንጂ ቂያማ በዚህ ሰዓት ነው የሚከሰተው ብለህ የምትናገር አይደለህም እያላቸው ነው ለነቢያችን ሰለላሁ ዐለይሂ ወሰለም። ከአነሁም የውመ የረውነሃ የዛኔ የውመ የረውነሃ ቂያማ
ሆና ተከስታ በሚያዩት ሰዓት ለም የልበቱ ከአነሁም ለም የልበቱ ምንም እንዳልቆዩ ይሆናሉ። ዱንያ ላይ ምንም እንዳልቆዩ ይሆናሉ። ኢላ ዐሽየተን ከሰዓት የቀንን ከሰዓት ግማሽ ቀን ማለት ነው። ከሰዓት በኋላ ከዙር በኋላ ያለው ሰዓት ብቻ ዱንያ እንደቆዩ ያስባል። አው ዱሓ ወይም የዱንያን ጠዋቱን ብቻ ክፍለ ጊዜ የቆዩ አድርገው ነው ራሳቸው የሚያስቡት። ቂያማ ሲከሰት ዱንያ ላይ ምን ያህል ቆየን? ዱንያ ላይ እኮ አንድ ቀን ብቻ ነው የቆየን ወይም ግማሽ ቀን ብቻ ነው ይላል። ዱንያ ላይ የቆዩበትን ጊዜ ያሳጥሩታል፣ ያሳነሱታል። ብዙ የቆዩ አይመስላቸው። አላህ ስብሓነሁ ወተዓላ ግን በቂ ጊዜ ሰጥቷቸዋል። ዱንያ ላይ የሚገሰጽ እንዲገሰጽ ወደ አላህ ስብሓነሁ ወተዓላ መንገድ እንዲጓዝ አላህ ስብሓነሁ ወተዓላ ለሁሉም በቂ ጊዜ ሰጥቶታል። ልክ ቂያማ ሲከሰት ግን ዱንያ ላይ ጭራሽ አንድ ቀን ብቻ ወይ ግማሽ ቀን ብቻ እንደቆዩ ነው ራሳቸው የሚያስቡት አለ አላህ ሱብሓነሁ ወተዓላ። ስለዚህ ቂያማ መች ነው የሚቆመው የሚለው ጥያቄ ለማንም አይጠቅምም። የሚጠቅመው ለዛ ቀን መዘጋጀት ነው። ድንገት መጥቶባችሁ ዱንያ ላይ ግማሽ ቀን ብቻ ወይ አንድ ቀን ብቻ እንደቆያችሁ ከመምሰሉ በፊት ዛሬ ተዘጋጁለት፣ ለአኺራ ስሩለት። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም መተሳዓ ብለው አንዱ ሲጠይቃቸው ቂያማ መች ነው ብለው ሲጠይቃቸው ማዛ አዕደድተ ለሃ ነው ያሉት። ምንድን ነው ያዘጋጀህለት? ትልቁ ቁም ነገር ይሄ ነው። ቂያማ መች ነው ሳይሆን ለቂያማ ያዘጋጀኸው ምንድን ነው? አሁን ቂያማ ቢከሰት አላህ ስብሓነሁ ወተዓላ ፊት የምትቆምበት ስራ ምንድን ነው? ዋጅባቶችን ግዴታ የሆኑ ነገሮችን በትክክል ተወጥተሃል? ክልከላዎችን ርቀሃል? ቢያንስ ይሄ ግዴታ ነው እያንዳንዱ ሰው ላይ ማለት ነው። በተጨማሪ ደግሞ ከዋጅባት ከግዴታ አልፎ ሱና የሆኑ ነገሮችን መስራት ለግዴታ ዋስትና ናቸው። ግዴታዎች ተጠብቀው ከክፍተት ከጉለት እንዲሟሉ ምንድነው ሱና ያስፈልጋል። ሱና ተግባሮች ያስፈልጋል ማለት ነው። ስለዚህ በስነ ስርዓት ልብህ ሙስተቂም ሆኖ ለአላህ ስብሓነሁ ወተዓላ ብቻ ተገዥ ሆኖ እሱም ብቻ ከጃይና ጌታን ብቻ ፈሪ ሆኖ መጽናት አለበት። ምላስህም እንደዛው አላህ ስብሓነሁ ወተዓላ ያዘዘውን ብቻ የሚናገር፣ አካልህም አላህ ስብሓነሁ ወተዓላ ያዘዘውን ብቻ የሚፈጽም መሆን አለበት። በምትሳሳት ደግሞ ሰው ልጅ አጥፊ ነው፣ ተሳሳች ነው። ቶሎ ትክክለኛ ተውበት በማድረግ ወደ ጌታ መመለስ አለበት። በእንዲህ አይነት ሁኔታ ሁሌ ዝግጁ ሆኖ መጠበቅ። ምክንያቱም ቂያማ አጠቃላዩ ቂያማ ሁሉም ላይ የሚከሰተው ቂያማ ማለት ነው። አሁን አይደለም ዛሬ አይከሰትም ብትል ራሱ ዛሬ አንተ አለመሞትህን ግን ምንም ዋስትና የለም። እያንዳንዱ ሰው ኻስ የሆነ ቂያማ አለ። እያንዳንዱ ቂያማ አለ። እያንዳንዳችን ቂያማችን መች ነው? በምንሞት ሰዓት። ከሞትም በኋላ ዳግም ወደ ዱንያ መመለስ አንችልም። ቀጥታ ወደ ስራችን ውጤት ነው የምንሸጋገረው። ስለዚህ ከደቂቃዎች በኋላ ይሁን ከሰከንዶች በኋላ ይሁን መቼ እንደምትሞት አታውቀውም። ስለዚህ ሁልጊዜ ዝግጁ መሆን ያስፈልጋል ማለት ነው። ሁልጊዜ ከጥፋት መታቀብ፣ ካጠፋ ነገ ከነገ ወዲያ ሳትል ዛሬውኑ መመለስ፣ የሰው ሐቅ ካለበት ዛሬውኑ ነገ ከነገ ወዲያ ሳትል መመለስ፣ አላህ ስብሓነሁ ወተዓላ በተመለከተ ያጠፋው ጥፋት ካለ ዛሬውኑ ወደ ጌታ ተውበት ማድረግ ያስፈልጋል ማለት ነው። ሁሉ ይወፍቀን፣ ከክፋት ይጠብቀን። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ